ኧረ አበባ ለይቱ ታክሲ ያልያዛችሁም እንዴ? እሷ እንዳለ አበባ በእንትን ሆንኩኝ። ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ማለት አይወራም። እስኪ ሰላም ባያችሁ። ሰላም የቤዚ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን ደህና ነኝ። ያ ነጻነት ነኝ ከቤዚ ጋር እንዳጋጣሚ ዛሬ ተገናኝተናል። በጣም ደስ ብሎኛል ቤዚ ስላገኘው። ዛሬ እሷን ባላገኘ ኖሮ ቤተሰብ እቃይን በሙሉ ጥዬ ነበረ ማልፈው፣ ግን እግዚአብሔር ሰው ያዘጋጃል እና ሰው ካሰበው እግዚአብሔር ያሰበው አግኝቼ ወደ ሀገር ልንገባ ነው ተያይዘን ማለት ነው። አዎ ወደ ሀገራችን ልንገባ ነው። ዩቲዩብ ላይ ጠብቁን በሰፊው። በጣም ደስ ብሎኛል ስላገኘሽ። እኔም በጣም ደስ ብሎኛል ቤትዬ። በጣም ያ እንዳጋጣሚ ሆኖ ተመሳሳይ ሀገር ኖሯል ያለ ነው። እኔ አላቅም ነበር እዚህ እንደምትኖሪ። ስላገኘሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል እና እወዳታለሁ። ቤዚዬን እወዳት ነበር እና አገኘኋት። እግዚአብሔር ይመስገን። አሜን። ያ እንግዲህ አሁን አብረን ወደ ሀገር ልንገባ ነው። ያጋጣሚ ግን ይቻላል። ቤተሰብ በሰላም ገብተናል። እግዚአብሔር ይመስገን ስለ ሁሉም ነገር። አንቺ እንትን አለ ምን ላይት አደረገ። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነው ስምሽን ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ምን አለው እንመለሳለን። ለምን ምን አቃል
ደስ የሚል ጉዞ ነው። በጣም ልክልሻለሁ። የኔ ቆንጆ ቆንጆ ነሽ። አመሰግናለሁ። ግን ስላገኘሁሽ በጣም ነው ደስ ያለኝ። እኔም ደስ ብሎኛል። ከአንቺ በላይ እኔ ደስ ብሎኛል። እኔ በጣም እየቀረሽ ነው። የሆነ በቃ አለ እማትከብጂ ቅልል ያልሽ ነች። ማርያም አይገባም። በጣም ነው የሚያምረው። እኔ እኮ አየሁ ደህና ሾፉት አልኩት። አንቺን አስጨነኩሽ እንጂ ነይ እያልኩሽ በመስኮት ነው ደግሞ። እሺ አሁን ሰው ስራዬ ብሎ እንዲናገራል። ግን ለምንድን ነው እኔ መሀል ላይ ያስቀመጡ የኔ ሰዎች ናቸው ትፈራለች ብለው በላይ እየሄደ ነው። ውሃው ጋር እንዳለ ይሻ ገጠር ነው የሚመስለው። ላስገባሽ ብዬ ሰው